ሐዋርያው ቶማስ ሌሎች ሐዋርያት ጌታችንን አየነው ሲሉት፣ እርሱ ግን የችንካሩን ምልክት በእጁ ካላየው፣ ጣቴንም ወደ ተቸነከረበት ካልጨመርሁ፣ እጄንም ወደ ጎኑ ካላገባው አላምንም ያላቸው ለምንድን ነው? ጌታችን ኢየሱስ ክርስቶስ ቶማስን እመን እንጂ የተጠራጣሪ አትሁን፣ ብፁዓንስ ሳያዩ የሚያምኑ ናቸው ብሎ የተናገረው ለምንድን ነው? ቤተ ክርስቲያን በሐዋርያው ቶማስ አለማመን ምክንያት ዳግመ ትንሣኤ ብላ የሰየመችበት ምክንያት ምንድን ነው? ሐዋርያው ቶማስ የጌታችንን የተቸነከሩ እጆች፣ የተወጋውን ጎኑ ካዳሰሰ በኋላ ምን ተፈጠረ? በዚህ ቪዲዮ ይመለከቱታል። ውድ የጉሩማን ሚዲያ ተከታታዮች እንደምን ቆያችሁን? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግመ ትንሣኤ በሰላም አደረሳችሁ። በዚህ ቪዲዮ ስለ ዳግመ ትንሣኤ መነሻ ምክንያቶች በዝርዝር እንመለከታለን። እንደተለመደው ይህንን ቪዲዮ ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዳግመ ትንሣኤ ወይም ሁለተኛው ትንሣኤ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሁድ ደቀ መዛሙርቱ በአንድነት ተሰብስበው ሳለ ለሁለተኛ ጊዜ ተገልጦ ሲጠራጠር የነበረውን ቶማስን ና የተቸነከሩ እጆችን፣ የተወጋውን ጎኔን ና ንካ በማለት ተጠራጥሮ የነበረውን ቶማስን ያሳመነበት ነው። በዚህም ሐዋርያው ቶማስም ጌታን አይቶ ማመኑ ጌታዬና አምላኬ ብሎ መመስከሩ የሚታሰብበት ነው። ይህም የዳግመ ትንሣኤ ዕለት በዋነኝነት ሁለተኛ ትንሣኤ ያሰኘው የጌታችን ለሁለተኛ ጊዜ መገለጡን መነሻ በማድረግ ነው። ቤተ ክርስቲያናችንም የጌታችንን ትንሣኤ ባለፈው የመጀመሪያውን እሁድ ዳግመ ትንሣኤ ብላ ሰይማ ታከብረዋለች። ሐዋርያው ቶማስ ጌታችን ቀድሞ ለሐዋርያት በተዘጋ ግንብ ገብቶ ሲገለጽላቸው እሱ አልነበረምና ሐዋርያት አገኘነው ተገለጠልን ብለው ቢሉት የችንካሩን ምልክት በእጁ ካላየው፣ ጣቴንም ወደ ተቸነከረበት ካልጨመርሁ፣ እጄንም ወደ ጎኑ ካላገባው አላምንም ብሎ መልሶላቸዋል። ዳሩ ግን ጌታችን ሞትን ድል አድርጎ እንደሚነሳ እርሱ ራሱ ጌታችን ኢየሱስ ክርስቶስ በተለያየ መዋዕለ ስብከቱ ላይ ተናግሮታል። ከዚህ በተጨማሪ በልዩ ልዩ ዘመን የተጻፉ የነቢያት ቃላቶችም ጌታ እንደሚነሳ ተናግሯል። ነቢዩ ቅዱስ ዳዊት ልብሶቼ ለራሳቸው ተከፋፈሉ፣ በልብሴም ላይ ዕጣ ተጣጣሉ፣ እንዲሁም ለመብሌ ሐሞትን ሰጡኝ፣ ለጥማቴም ሆምጣጤን አጠጡኝ ብሎ ስለ ጌታችን ስለ ስቅለቱና ሕማሙ የተነበየው ትንቢት እንደተፈጸመ ሁሉ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው በማለት የክርስቶስን ከሙታን መነሳት በትንቢት ተናግሯል። እነዚህን ሁሉ ያላገናዘበው ያላስተዋለው ሰዱቃዊ ሐዋርያው ቶማስ የችንካሩን ምልክት በእጁ ካላየው፣ ጣቴንም ወደ ተቸነከረበት ካልጨመርሁ፣ እጄንም ወደ ጎኑ ካላገባው አላምንም አለ። ጌታችን ኢየሱስ ክርስቶስ ቀድሞ በተዘጋ ግንብ ገብቶ ሰላም ለእናንተ ይሁን ብሎ ለሐዋርያት ተገልጦላቸው እንደነበር ዳግመኛ ሐዋርያው ቶማስ ባለበት የተገለጠላቸው ዋና ዋና ምክንያቶች አሉ። እነዚህም የመጀመሪያው ሐዋርያው ቶማስ በኋላ በዓለም ዞሮ ወንጌል የሚሰብክ ነውና ሐዋርያ ከሆነ ዘንድ ደግሞ ሐዋርያት እንዳሉት ጌታችን ተነስቷል ብሎ ያስተምር ዘንድ አይገባውም። ይልቁንም እንደ ወንጌላዊ ዮሐንስ በጆሮአችን የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እንነግራቸዋለን፣ ሕይወት ለኛ ተገልጻለችና አየናት እንዳለው ቶማስን ና ንካኝ ብሎታል። በእርግጥ ሐዋርያት እንዲያሉ ብሎ ማስተማር ስህተት ሆኖ አይደለም። ምክንያቱም ቅዱስ ጳውሎስ ከ12ቱ ውስጥ አንዱ ሳይሆን ወንጌልን በዓለም አዳርሷል። ስለ ክርስቶስ ስለ ሥጋዌው በደንብ አብራርቶ አሟልቶ አስተምሯል። ነገር ግን ቶማስ ከ12ቱ ሐዋርያት አንዱ ነውና ራሱ ሐዋርያ ሆኖ ሐዋርያት እንዳሉት ብሎ ማስተማር አይገባውም ነበርና ጌታችን ቶማስ እንዳሰበው የተቸነከረውን እጁን፣ የተወጋውን ጎኑን እንዲዳስስ አድርጎታል። ኋላም ቶማስም ጌታችን እንደፈቀደለት ዳሶታል። በዚህም የጌታን ትንሣኤ አምኗል። አምኖም ጌታዬና አምላኬ ብሎ መስክሯል። ሁለተኛው ምክንያት ሐዋርያው ቶማስ በእስራኤል ከሚገኙት ከአራቱ ክፍሎች ውስጥ አንዱ ከሆነው ከሰዱቅ የተገኘ ሰው ነው። እንደሚታወቀው በእስራኤል ውስጥ 4 ክፍሎች ያሉ ሲሆን ከእነዚህም ውስጥ ሰዱቃውያን፣ ፈሪሳውያን፣ የእሴይ ዘር እንዲሁም የዘልስት ተብለው የሚጠሩ ናቸው። ስለዚህ ሐዋርያው ቶማስ ከእነዚህ ውስጥ አንዱ ከሆነው ከሰዱቃውያን ክፍል የተገኘ ነው። እነዚህ የሰዱቃውያን ማህበረሰቦች አስተምሯቸው የሞተ አይነሳም ወይም ትንሣኤ ሙታን የለም ብለው የሚያስተምሩ ናቸው። ስለዚህ ሐዋርያው ቶማስም ከእነዚህ ማህበረሰብ ውስጥ የወጣ ስለሆነ እሱም ሲማር ሲሰማ ያደገውን
ይህንኑ አስተምሮ ስለነበረ ሐዋርያት ጌታችን ኢየሱስን አገኘነው ሲሉት ማመን መቀበል የከበደው ለዚህ ነበር። ይህም አለማመኑና ጥርጣሬው እንዲፈታለት ጽኑ እምነት እንዲኖረው ጌታችን ከ8 ቀን በኋላ ዳግመኛ ደቀ መዛሙርቱ በውስጡ ሳሉ ቶማስም አብሯቸው ሳለ በሩ እንደተዘጋ ጌታችን ኢየሱስ ክርስቶስ መጣ። በመካከላቸውም ቆመና ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትን ወዲያ አምጣና እጆችን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰ። ጌታችንም ኢየሱስ ስላየኸኝ አመንህን? ብፁዓንስ ሳያዩ የሚያምኑ ናቸው አለው። በዚህም ቀድሞ ጥርጥር አድሮበት የነበረው ሐዋርያው ቶማስ ጥርጥሩ ርቆለት ጌታችን እንደፈቀደለት ዳሶት የጌታን ትንሣኤ መስክሯል። ሶስተኛው ምክንያት የጌታችን የኢየሱስ ክርስቶስ ትንሣኤ ምትሃት እንዳልሆነ ለማስረዳት ነው። ጌታችን ራሱ የተገለጠበት ዓላማ ሲነግራቸው እጄን እግሬን እዩ ዳሱኝም እኔም እንደሆንኩ ወቁ፣ በእኔ እንደምታዩት ለምትሃት አጥንትና ሥጋ የለውምና ተብሎ በሉቃስ ወንጌል ምዕራፍ 24:39 ላይ እንዳላቸው የጌታችን ትንሣኤ ምትሃት ያይደለ አማናዊ በቀደመ ተዋህዶ ባለመለወጥ እንደተነሳ ለማጠየቅ ተገለጠላቸው። ሲገለጥም በተዘጋ ግንብ መግባቱ መለኮት አለመለየቱና ወደ ሥጋ መለወጥ እንዳላገኘው ያስረዳል። በእነዚህም በሦስት ምክንያቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በመገለጹ ትንሣኤውን አሳይቶናል። ስለዚህ እኛ ክርስቲያኖች የቅዱስ ቶማስን ዓይኖች ዓይኖቻችን አድርገን፣ የእርሱን ጆሮች ጆሮቻችን አድርገን፣ የእርሱን እጆች እጆቻችን አድርገን ትንሣኤውንም በፍጹም ልባችን አምነን መኖር ይገባናል። እንዲሁም ጌታችን ለቶማስ ሳያዩ የሚያምኑ ብፁዓን ናቸው ብሎ እንደተናገረ እኛም ትንሣኤውን በመንፈስ የተረዳን ሁሉ ከትንሣኤው ብርሃን በረከትን ለማግኘት የጌታችንን ትንሣኤ ላልተረዱ ሁሉ እነርሱም እንደኛ የትንሣኤውን ብርሃን እንዲያዩ በሕይወታችን በቃልም በምግባር ልንመሰክርላቸው ይገባል። በዘመናችንም በትንሣኤ የሚያምኑ እንዳሉ ይልቁንም ቅዱስ ጳውሎስ ስለ ትንሣኤው በአቴና ከተማ ሲያስተምር ትምህርቱን ባለመረዳት እንዳያፌዙበት ሁሉ በአሁኑም ወቅት የሙታንን ትንሣኤ ሲናገር የሚቀልዱና የሚዘብቱ ብዙ ሰዎች አሉ። ቅዱስ ጳውሎስ የአቴና ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ በጌታችን ትንሣኤ አምነው በትንሣኤው ክብር እንዲወርሱ ቢያስተምራቸው፣ ብዙዎቹ ግን ድህነትን ከመፈለግ ይልቅ ፌዝን መረጡ። ቅዱስ ጳውሎስ ለእውነት እንዳትታዘዙ እዚህ የሚያደርግባችሁ ማን ነው ብሎ በገላትያ ምዕራፍ 3 ቁጥር 1 እንደተናገረው ዛሬም የትንሣኤውን እውነት መስማትም ሆነ መናገር የማይፈልጉ ተረፈ ሰዶቃውያን አሉ፣ ወደፊትም ይኖራሉ። ይሁን እንጂ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በስሙ ላመኑ ክርስቲያኖች ሁሉ ትንሣኤ ነው። ክርስቶስ ለሙታን ሁሉ በኩር ሆኖ ተነስቷል። የሙታንን ሁሉ መነሳት የሚያረጋግጥልን የጌታ ትንሣኤ ነው። የክርስቶስም ትንሣኤ መርገመ ሥጋ፣ መርገመ ነፍስ፣ ሞተ ሥጋ፣ ሞተ ነፍስ የተሻረበት፣ ርደተ ገሃነም ጠፍቶ በአዳም የተፈረደው ፍርድ ሁሉ ተደምስሶ ፍጹም ነጻነት፣ የማይለወጥ ደስታ የተገኘበት ስለሆነ ፋሲካ ይባላል። ፋሲካ ደስታ ነው። እኛም ከዲያብሎስ ቁራኝነት ከመላቀቅ ከሲኦል እስራት ከመፈታት የሚበልጥ ምንም ደስታዬስ ሊኖር አይችልምና ፋሲካችን እንለዋለን። እኛም የትንሣኤያችንን በኩር ክርስቶስን አብነት አድርገን ቃሉንም ሰምተን ሕጉንም ጠብቀን ትእዛዙን አክብረን ሥጋውን በልተን ደሙን ጠጥተን በንስሐ ተሸልመን በፍቅረ እግዚአብሔርና በፍቅረ ቢጽ ጸንተን ብንኖር የትንሣኤን ትርጉም አውቀኗል፣ እንዲሁም ገብቶናል ማለት ነው። በንስሐ ታጥበን ሥጋውና ደሙን ተቀብለን ተዘጋጅተን እንድንኖር የአምላካችን ቸርነት የወላዲተ አምላክ የድንግል ማርያም የቅዱሳን መላእክት አማላጅነት ተራዳይነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ውድ የግሩማን ሚዲያ ተከታታዮች ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።